ትናንት በንድፈ ሐሳብ ብቻ ስንሰማው የነበረው ፖለቲካዊ ራዕይ ዛሬ በአስገራሚ ፍጥነት መሬት ሲነካ እያየነው ነው። የዓለማችን ፖለቲካ እንዴት በፍጥነት እንደሚቀየር የሚያሳዩ ሁለት ትልልቅ ክስተቶች ዛሬውኑ ተከስተዋል። እነዚህ ክስተቶች የትናንቱን የእስራኤል ጠቅላይ ሚኒስትር ኔታንያሁን ንግግር ሙሉ በሙሉ ወደ ተግባር የቀየሩና የመካከለኛው ምስራቅን ጨዋታ በአዲስ መልክ የሚያስጀምሩ ናቸው። ታዲያ ኔታንያሁ ትናንት ምን ብለው ነበር? በመካከለኛው ምስራቅ ያለውን ውጥረት በሦስት ከፍለውት ነበር። በኢራን የሚመራው አንዱ ጎራና በሐማስ የሚመራው ሌላኛው ጎራ ለእስራኤል ትልቅ የራስ ምታት መሆናቸውን ነግረውናል። ታዲያ ይህን ችግር ለመፍታት ከህንድ እስከ ኩሽ ማለትም ከህንድ እስከ ኢትዮጵያ የሚደርስ አዲስ ጥምረት እንፈጥራለን ብለው አወጁ። ይህ ሐሳብ እስራኤል ራሷን ከተከበበችበት አጣብቂኝ አውጥታ ከእስያ እስከ አፍሪካ ቀንድ የሚደርስ ትልቅ የወዳጅነት መረብ የመዘርጋት ፍላጎቷን በግልጽ የሚያሳይ ነው። እናም ይህ ትልቅ ራዕይ እንዲሁ በወሬ ብቻ አላበቃም። ዛሬ በሁለት የዓለም ጫፎች የተደረጉት ጉብኝቶች የዚህ ፕላን የመጀመሪያ እርምጃዎች ናቸው። በአንዱ በኩል የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለ2 ቀናት ጉብኝት እስራኤል ገብተዋል። ይሄ ማለት ኔታንያሁ ከህንድ ብለው የጀመሩት ሐሳብ እውን ሆነ ማለት ነው። እስራኤል አሁን ካለችበት ጫና ፈቅ ለማለት ፊቷን ወደ እስያ እያዞረች ነው። ከህንድ ጋር ያላትን የንግድና የቴክኖሎጂ ግንኙነት አጠናክራ አዲሱን የኢኮኖሚ መስመር IMEC ለማስጀመር እየሰራች ነው። ይሄ ደግሞ እስራኤል በዓለም መድረክ ብቻዋን እንዳልሆነች ለሁሉም የሚያሳይ ነው። ባጭሩ የእስራኤል መሪዎች በአንድ ጊዜ ህንድን አቅፈው ኢትዮጵያ ድረስ መምጣታቸው እስራኤል ጠላቶቿን ለመመከት ሩቅ የሚያይ መረብ እየዘረጋች መሆኗን ያሳያል። የትናንቱ ንግግር ዛሬ ተግባር ሆኗል። ከህንድ ውቅያኖስ እስከ ቀይ ባህር የተዘረጋው ይህ አዲስ ጥምረት እስራኤል ራሷን ለመጠበቅ ያዘጋጀችው ትልቅ ጋሻ ነው። ይሄ ደግሞ ኢትዮጵያ በአካባቢው ያላት ተፈላጊነት ምን ያህል እንደጨመረ በግልጽ ያሳያል። እናም አገሪቱ ይህንን ጥሩ አጋጣሚ ተጠቅማ የራሷን አቅም ለማሳደግ በብልሃት መንቀሳቀስ እንዳለባት የሚያሳይ ግሩም አጋጣሚ ነው።